500,000 ብር የተቀበለ ሰው አለ። በቅርገር ካለው ኢትዮጵያ ውስጥ ይምጣና እና አብርሽ ነው ብለው ይጽፋሉ። እንደው እናንተ በቃ ይሁን የፈለገውን ይሁን በቃ ነገ በዚህ ይመጣል። አብርሽ ነው ብለ ይሁን ማንም ይሁን በቃ ለመክፈት ያሰቡ ልጆችስ እንዴት ብለሽ ትመክሪያቸዋለሽ? ለምሳሌ እዚህ ጋር አሁን ጠይቄ እያሉ ማርያምን ያዋጣቸዋል። በጣም ጥሩ ነው፣ ቆንጆ ነው። ዛሬ በወር 500,000 ብር የተቀበለ ሰው አለ በቅርብ እና ጥሩ ነው። በወር 5 ገብርኤልን 500,000 በወር 500,000 ብር ቆጥሮ የተቀበለ ሰው አለ እዚህኛ ቡታጅራ ውስጥ። አልነግርሽም። እኔ ሻንጣዬን ይዤ ካልመጣው አፈር ትበያታለሽ፣ ታያታለሽ። እግዚአብሔርን ሻኙኝ ወደ ሀገር ማርያምን በይ። ማርያምን አንቺ በአመት እኮ አላገኘውም የመዳን ቤት እየሰራው የምር እኮ 500,000 ማርያምን ሚካኤልን እኔ ጋር እንትና ማለት አድሴንሳቸው እንዳለ እኔ ጋር ስለሆነ እኔ ራሱ ገርሞኛል። ይሄ እንትኑ ማለት ግን ይሄ አይተሽ ነው አንቺ ነይ ማቲዩ ማርያምን ነይ ማቲዩ ይሄን አይተሽ ነው ለሚዬ እንደው ስሪ የምትይኝ ሌሽ ነው ዩቱብ ገብቼ አልሰራም ለሚ ማርያምን ለሙዬ ነገርኝና ለወንድሜ ላጋባሽ አሜሪካን ነው ያለው። ምን አለው አሜሪካን ላይ ደህና ነገር በቃ ይሁን የፈለገውን ይሁን በቃ ነገ በዚህ ይመጣል። አብርሽ ነው ብለ ይሁን ማንም ይሁን በቃ ወይኔ ሴት ይሁን ማንም እና ጥሩ ነው። ነገ ታይቶኛል። አጀንዳ ይዘው ካልመጡት ስሩ በቃ የምር እኔ ለኔ አይደለም 50,000 ብር ባገኝ መወሪ በቃ ስሩ። ቆንጆ ነው እኮ ዩቲዩብ እግዚአብሔር ይመስገን። እኔ የፈለከ ብደክም ብለፋ ቦጣ ብገባ እኮ ይሄ ሁሉ ንብረት ያፈራሁት በስራዬ ብቻ አይደለም፣ በዩቲዩብ ቻናሌም ድጋፍ ነው። ዩቲዩብ ቻናሌ በወር የሚከፍለኝ ለሚ አንቺ እኮ ቅን ልብ ስላለሽ እኮ ነው ማርያምን ሰራተኞች ደሞዝ ይከፍልልኛል። ሁልጊዜ ስራ የለም። አሁን ለምሳሌ አሁን በዚህ ወራት በዚህ ወራት እስከ 5-6 ወር በደንብ እንሰራለን። ይህን ጊዜ የእንደኔ አይነቶች ባለስራ የሚሰሩ ጨርቃ ጨርቅ ዘርፍ ላይ ያለን ሰዎች በሙሉ ይሄን 5 ወር 6 ወር በደንብ ነው ስራ የምንሰራው፣ በደንብ ነው ስራ ያለን። ከዛ በኋላ ግን ስራ የለንም። ኢቨን ኪራይ እንኳን መክፈል እንደሚያቅተን ነው መነግረሽ። ገብቶሻል? የምንሰራው ማለት ነው። ያ ደግሞ ቻናል ስላለኝ በወር ስለሚከፍለኝ ለሰራተኞቼም ሳልጨነቅ እከፍላለሁ። ለኪራይ በወር እስከ ስንት ይከፍልሻል? አሁን ቪዲዮ በደንብ እየለቀቅሽ አይደለም አንቺ በደንብ እየለቀቅሽ አይደለም ቪዲዮ ማለት ነው። ስራ ላይ ነው። ለምሳሌ ሰርቻለሁ ካል ስራ ላይ ነው። በዩቲዩብ እኔ ማግኘት ያለብኝን ነገር መያዝ ያለብኝን ነገር ይዤ ያለሁኝ እስከ ጥግ ድረስ። አሁን ደግሞ ጊዜ ያለው ቦታ አለው ሰዓት አለው። ለሌሎች ደግሞ ትለቂላቸዋለሽ። ማንኛውም አይዲያ ትሰጫለሽ። መድረስ ያለባቸውን ልጆች እስክታደርሻቸው ድረስ እኔ አሁን ወንድሞቼን የምፈልግበትን ሌቭል እስከማደርስ ድረስ ጊዜውም ዩቲዩቡም አይዲያውም አቴንሽኑ ወደ እነሱ እንዲሆን ነው የምፈልገው። ወደ እኔ እንዲሆን አልፈልግም። ምክንያቱም እኔ ዩቲዩብ ላይ እንዳየሽ 6-7 ዓመት አይደለም 6 ዓመት እንኳን አልሆነኝም። 4-5 ዓመት ሆኖኛል። ሰርቼበታለሁ፣ ይዤበታለሁ። አሁን የሚከፍለኝ በቂ ነው። ለእንደዚህ ላልኩሽ አሁን ላልኩሹ ነገር በቂ ነው። ብሰራም ባልሰራም ቻናሌ ይቆጥራል፣ ብር ይቆጥራል። ቪዲዮ ብጭንበት ባልጭንበት ይቆጥራል። ስለዚህ ይሄ የሚቆጥሩልኝ ደግሞ ለእንደዚህ አይነት ወጪ ስለሚሆነኝ በቂ ነው። ጎበስ አንበሳ ጀግና፣ የኔ ጀግና እንደውም ትለያለሽ እመቤቴ። በነገራችን ላይ የውላችሁ እሷ ቅን ልብ ስላላት ነው። በጣም ቅን ልብ አላት ለሚ ማለት ነው። የምር እኛ ለምሳሌ እዚሁ እያለን ነው እነዚህ ልጆችን ያሳደግሻቸው በጣም ብዙ ነገር። አሁን ግን ዩቱበሮች ከአንቺ ጋር ያሉ የቡታጀራ ልጆች አሉ። ግን እነሱ አሁን ለምሳሌ ስናያቸው ወይ ለራሳቸውም አይሆንም ወይ ለሰውም አይሆንም። በነገራችን ላይ ግን እንዳችሁ ደግሞ ቢበዙ ደግሞ የምር ጎበዝ ነሽ፣ በጣም ጠንካራ። ከዚህም የበለጠ ደግሞ ሴቶችን አራሂ ትሆኛለሽ ማለት ነው። ግን እኔ መግባት አለብኝ ለሚ፣ የምር በቃ ለሚ አሁን መግባት አለብኝ። ውሽራዬ ዌልካም ልምጣ ዌልካም ግቢ እያሉኝ ነው ሀብትሽ። በቃ እገባለሁ አሁንማ
ተጀራ ታስገብኝም ቤት አለ እኮ ቁልፍ ብቻ ነው የምትሰጠኝ ከዚህ በኋላ። ባል ከሌለሽ እኔ ባል ልዳርሽ ከአሜሪካን እየተባልኩ ነው። አንቺ ልጅ ምን ልበላት? እሺ እንዴ አንቺ ማን? እሺ በያት። ዶራ ልኩ ነው። እሺ በያት። እሺ በያት። እሱ ከዛ ይልካል። አንቺ ሀገር ላይ ትሰሪያለሽ፣ ታውቂበታለሽ። እሺ እንዴ ስለዚህ አላገባውም ማለት ነው። እኔ ያገባሁት ባል ሳይሆን ዶላሩን ነው ማለት ነው ያገባሁት ሰው ከበዛ ጥሩ አይደለም አለሚ። ሁሉ ጊዜ አቅፈሹ ከራስሽ ጋር ማስቀመጥ ተራርቆ ፍቅር በወር በ15 ቀን ሲመጣ አቤት ፍቅሩ፣ አቤት ሰውነቱን መሳጅ ማድረግ፣ አቤት ምኑን ብታይ የምሬ እኮ ነው። ቀወሽም ወይ ይገደማችሁ የቅደሙ ለአለሚ እውነት ይኩኑና አንቺ በሳምንት እዚህ አሁን ለምሳሌ እንትን ያልሹት እኮ ጥሩ አይደለም። በወር በአመት ሲመጣ በ6 ወር ሲመጣ ባል ደስ ይላል። ተራርቆ ፍቅር ይሻላል አይሻልም? ያገባሽው ከሌለ ላግባሽ። ይህችን የመሰለች ቆንጆ ልዳረግ። ሰላም ትባላለች። የጉራጌ ቆንጆ ናት። የወሊሶ ገረዲያ ፈያ ገረዲያ 7 ቤትያ የትዳር ተህን ገረዲያ ቴስብ ገረዲያ ያታገባ ያጌ ማርና ማርባሽ አያጊባ ገጋ አያጊባ ዳኩ ይሆን ያናገባ ያይክስ ቀልቃ አትሆይ እኔ ማላገባ። አንቺ ካገባሽ አገባለሁ። እኔ አንቺ ካላገባሽ አላገባም። ቆመሽ ትቀሪያለሽ። ኋላ አያገባኝም። ዋይ ብትይ ያወጣሽ ችግር የለውም። ትዝብት ነው። እውነትም ትዝብት ነው። አላገባም። ደግሞ እሷ እኮ ከአረብ ሀገር የመጡ ሴቶች ወንዶች አይፈልጉም ብላለች እኮ። ሞራሌን ያከሸፈችው የትኛው ወንድ ነው ሂጄ የማገባው? ትግልላላችሁ እንዴ? ቡልቅልቅ ያሉ ሴቶች የ15 ዓመት የ14 ዓመት ልጆች ናቸው ብላለች። ስለዚህ እኔ የተኛው ተስፋ ይኖረኝና እንዲህ በጥሩ ጊዜ የማያያዛችሁ በቃ ታደላችሁ። ግን በነገራችን ላይ ለምዬ ወልዩን ግን አይቼው በጣም ደስ ብሎኛል። ጌታን ቤቱን ምናምን ነገር ገብቶሻል። ስማርት ዩቱብ ላይ የለቀቀውን ምንድነው አፈሽን ትይዣለሽ። ጎበዝ ነው እና ወንዶች በልተው አይደለም የሚጨርሱት፣ ግን ጎበዝ ነው። እሱ የሰራውን አይቼ እኮ ሚስት አለው ልጅ አለው። ማርት ደፍ የወረ የሆይት ቤት እሱ ማስቀበጭ እንዴት አላውቅም። መስቀበጭ ለሚጉታ የቀልዱ ባንከሬ እኮ አትቀንደና አንኸን በዛ የወጣም ታሽ ይገባ ማርት ይሰማሽ ረቁስ ቤ ለም ያኔ የለጎጂ ግብራንሽ ያለ ጎጂ ግብር ባንከኔ ይቅርታ የሁቲ ማዊ በየ የለጎጂ ግብር ሁት እኮ ምስ ያንን ህማ እኮ ይሽ ለሚ ምሽት ያንን ህማ እንዴ ምን ያንቺ ሁት እኮ ጓቤው አቤት ሀብትሽ እና የባንቺ ቅናት ውይ በጎጃ ገባ የህይወት ምሽታት ገባ። ታውቂያለሽ እኔ በፊት የዛሬ 7 ዓመት አካባቢ ይመስለኛል ፌስቡክ ላይቭ ገባ ነበር። በጣም ተመልካች ነበረኝ። ማለት እንደዚህ ሶሻል ሚዲያ ሁሉም ተጠቃሚ አይደለም ምናምን ወዘተ እና ባልና ሚስት አገናኝ ነበር እንደዚህ በፌስቡክ ማለት ነው። በሜሴንጀር ይነግሩኛል። በሜሴንጀር ልክ በሳውዲ አረቢያ የእራት በልተው ምናምን ልጆች ይተኛሉ አለ ትምህርት። እኔ ላይቭ እገባለሁ። በቃ ላይቭ እገባለሁ ወይ ከዛ በጣም ነው የምታወቀው። እጠበቃለሁ። በጣም በብዙ ሺህ ህዝብ ነበር የሚያየኝ። በነገራችን ላይ ገብርኤልን እንደዚህ ደግሞ ቲክቶክ አልነበረም እስከነዘር ማንዘሩ አይታወቅም። ስናፕቻት እና ፌስቡክ አይኖ ትዊተርም ደግሞ ትንሽ ኢንስታግራም ደግሞ አዲስ አለምና ሃናን ነበር የሚጠቀሙት ኢትዮጵያ ውስጥ ኢንስታግራም ማለት ነው። እና ፌስቡክ ላይ ነበር አብዛኛው ህዝብ ያለው እና ባልና ሚስት አገናኝ ነበር የዛሬ 7 ዓመት
ግን እስካሁን በአገናኛዋቸው ውስጥ የተጋቡ ይኖሩ አይኖሩ አላውቅም። እንዲህ ጉድ ልንገርሽ፣ እኔ ለሚ የዛሬ 5 ዓመት አገር ቤት ሂጄ ነበረ ለእረፍት ማለት ነው። ፌስቡክ ላይ በጣም እናወራለን። የምር እኮ ነው ይሄ፣ የምር ነው የምልሽ። ከዛ በጣም እናወራለን፣ እሱም ያወራኛል። ከዛ ሄድኩኝ ማለት ነው። ከዛ እንገናኝ ብሎኝ እሺ ብዬ፣ ከዛ የአክስቴ ልጅ ደግሞ መኪና ይዛ ነበረ ማለት ነው። ፉሪ ላይ ነው የምትኖረው ማለት ነው። ከዛ እዛ የት እንገናኝ ስለው አውቶቢስ ተራ እንገናኝ አለኝ ማለት ነው። እሺ ብዬ ሄድኩኝ። ለሚ ያገኘሁትን እዛ እሱ አይደለም የምር እሱን። በነገራችን ላይ በቪዲዮ ኢሞ አላወራውም ነበረ፣ ፈራ ነበረ ማለት ነው። ብሞት አላነሳለትም ነበር። ሚልክልኝም ፎቶ ግን እኔ ወንበር ላይ ይቀመጥ የት ይቀመጥ አላውቅም። አዝረዝሞት የምሬ እኮ ነው። ግን ከዛ ሂጄ ሳገኘው ግን ሌላ ደንግጬ ምንም አላልኩም። ሻይ ቡና እንበል ስለኝ እህቴ ትጠብቀኛለች ምናምን ነገር ብዬው ላች አልኩበት ማለት ነው። ከዛ በኋላ ግን እኔ ሚዲያ ላይ ያሉ ወንዶችን በጣም ነው መፈራቸው። ማለት ምን አይተሽበት ነው እምቢ ያልሽው? እንደዛ አጭር ብት እንደውም ወይ ቆይታ አጭር ነው። እኔ ይኸውልሽ ለምን ይቅርታ አድርግልኝ። እኔ የአጭር ወንድ አልወድም። አንገበሽ መሰሪ የአጭር ወንድ አልወድም። የልቡሽ ያሰላ አንድ ወንድ ወከኩ ያበር ተት የወረደ እንታል ጎይታ ወይ ተት የማወረደ እንታርላ አጊ ወይ የምሳጭር ያደፋለሚ ሴቶች የገባቸው በጉራጌኛ እየሳቁ ነው። አፈር ብሎ አፈር ልትበሉ እየየየይ የምሬ እኮ ነው። በወርጩ ምናምን ብታዩ እንደዚህ ደግሞ የለም በጣም አሽ ከዛ እናቴ አንተ መዘር ተው ይሄ ጥሩ አይመጣም አልኩትና ላሽ አልኩበት። ከጣም ቦርጭ ያለው ወንድ እንዳታገቢ። ውይ እኔ ልምከርሽ፣ ቦርጭ ያለው ወንድ ውይ ተበርቺ፣ ሰላም ድለድግ ዛው በለው ህከ ሰላም ይጀበር እኪ የቾት ሻገር ጎይታ ዛሬ ጉድ ፈላ ተበርቺ ሰላም ወይ ቦርጫኔ ወበሩ ቦርጪ ተዘይት ይቻይ ሁቲ ተውስጤውሽ ይወራ ተውስጤ አትል ጉጂ የደፋሽ ጉዳ ታዛይ ለሚፈት የጥሁት ያጥብጥም የቾና በአማርኛ አድርጉት። አያያየ የልባ ያሰላቃ ህክሙሽ ያለ ካክፉሙ ይገፍር አጃሽ የቀጭን ለሚ የቀጭን ወሽ ቀጭንሃና የቀጭን ቀጭንሃና ፈያ ቀርበህና ፈያ ችግረኝ በዚህ ቦርጫሚ ተበላች ወይታ ንስየን አንከነ እዚህ አንከነ በጣም ንስየን ሳ ዛሬማ ያወራችው ረዳማ ምን ችግር አለ? አንዳንዴ እኮ ፈታ ማለት ነው። እናንተም እንዳይደብራችሁ ነው። አይ ምንም የፈታ አይደለም። እውነትና ቁም ነገር ነው። እንዴ ቦርጫሙ እንዲቅርባችሁ የለም በቃ እያሉ ነው። ፍትህ ለአማርኛ ያለች ነገር ያያን አይሰር ግን ያያን አይሰር አንቺ አብራሪ አይና ውጪ እንደሆን ካውቃለች እኮ ያለች ነገር የወንዶቹ ሲወፍሩ እቃቸው ወደ ውስጥ ይገባል። ቀጭን ወንድ እንጂ አጭር ወንድና ወፍራም ወንድ እንዳታገቡ አለች። ለምን ስላት ጥሩ አይደለም አለች። በቃ ረጅም ወንድ አለች። ረጅም ወንድ ወይ ሴቶች አረብ ሀገር አላችሁ ሴቶች። እኔ አሁን እስካሁን እየኮነኮነኝ ነው ያለው። እናንተ ልጆች የምር ወንዶቹ አይፈልጉም። አረብ ሀገር ያሉ ሲጠረተያት እሺ በቃ ለጫወታ ድምቀት ነው። አንዳንዴ ዝም ብላችሁ ከሚደበራችሁ ፈታ እንበል ብለን እሺ እንዳይደበራችሁ። ነገራችን ላይ እሷ እናት የቢዝነስ እናት እኮ ናት። ይኸውላችሁ በሰው ቢዝነሷ ላይ ናት። ምንም ችግር የለም እኮ
ምንም ችግር የለም። ዩቱብ እንዴት ነው የምንከፍተው ላላችሁ ልጆች ዩቱብ ክፈቱ። ከላስ አሁን እየሰማችሁ ነው አይደለም? ምንም እኮ አያስፈልጋችሁም። ስልክ ቁጥራችሁ ምናምን ነገር ክፈቱ ማለት ነው። ደሴ በኢትዮ ባስ፣ ሰላም ባስ፣ ዋሊያ ባስ ተከፍሎ ይሄዳል እቃዎች። ነገር ግን ለምሳሌ 4 መካዳ፣ 4 ቤቢ፣ 1 ምንጣፍ፣ 4 የፍራሽ ጨርቅ እና 12 የትራስ ጨርቅ